ሰላም ቤተሰቦች፣ ዛሬ ደግሞ እናታችን ጋር ቁጭ ብለን እህታችን ቡና እያፈላች ትገኛለች። ማርታ ተፈራ ትባላለች። ሶስተኛ ታናሽ ናት። የሶስተኛ ታናሽ እህቴ ናት። እንግዲህ እናታችን ያው 5 ልጆች የወለደች እናታችን ጀግናዋ ሰባት ነን እኛ ሰባቶችም እንግዲህ የወለደችው እናታችን እቺ ነች። የመጀመሪያ ወላጅ እናታችን እንግዲህ የማርታ የሶስተኛ ታናሽ እህቴ ባል ኤርሚያስ ይባላል። ኤርሚያስ ከከረዩ በእጣ ታቁታላችሁ፣ እጣ ሲያወጣ። ስለዚህ ቦጭ እጣ ሲያጫውቱ ታቁታላችሁ። ስለዚህ አንድ ጓደኛዬ መሰሪ ይባላል። ይሄ መሰሪ ጓደኛዬ እንግዲህ እናቴን ካላጠብኳት እግሯን ካልተመረኩ ብሎ እናቴን ጫማዋን አጥቦልኝ እግሯንም እያጠባት ነው የእናቴን። እንግዲህ የጎዳናው ሻወር ቤተሰቦች እኛ የምንታወቀው ሰው በማጠብ ፀጉር በመቁረጥ ነው የምንታወቀው። ዛሬ ግን እናታችንን ጓደኛዬ ያጥባታል ማለት ነው። ቤተሰቦች ሁላችሁም ባላችሁበት ቦታ እናት ያለው እናቱን እግዚአብሔር ይጠብቅልን፣ እናት የሌለው ደግሞ ነፍስ ይማርልን። ስለዚህ እናት ያለው የሚወደድ ሰው ነው። ስለዚህ እናት የሌለው ደግሞ እግዚአብሔር ይጠብቅልን። አዎ የእናት ምርቃት አይወድቅም። ስለዚህ እናቴን እግዚአብሔር ይጠብቅልኝ። ሼር እያደረጋችሁ ለእናቴ